ልጇን አስወሰርናት። አንድ ቀን ያዳመጣት የለም እችን እናት። ተረባረቡባት ሰው እንደሌላት ማለት ነው። ዴዚኒን ያለ እናት ያስቀረቻት ገንዘብ አዋታ ከኢትዮጵያ ትኬት ቆርጣ ያስበላቻት ኩዊን ሊያ ትባላለች። አፈና ነው ይሄ፣ ኪድናፕ ነው እንጂ ፍቅር ግንኙነት ከሆነ ያሳምናታል፣ ታሳምነዋለች። የሚተማመኑ ከሆነ ይቀጥላሉ። ግን ዙሪያ ከባችሁ ሹራብ ትጎትቱ የነበራችሁ፣ እግር ትጠልፉ የነበራችሁ፣ አፍ ታዘጉ የነበራችሁ፣ እጅ ትይዙ የነበራችሁ እናንተ ግሩፖች አሁን የት ናችሁ? ስትጎትቱ የነበረ ልቀቁ ስትል የነበረው እናንተን ሰርክል ሰርታችሁ ልጅቷን ስትጎትቱ የነበራችሁትን ነው። የብዙ ቁጥር ናችሁ፣ አንድ አይደለም፣ ብዙ ቁጥር ናችሁ። ይሄ ፍቅር ግንኙነት ሊሆን በፍጹም ፍቅር ነው ብላችሁ ነው ተዋደው ነው 1 ዓመቷ ነው የራሷ ውሳኔ ነው ቀጥላም ያለችው ነገር አለ። አንድ እናትየው አትወዳትም፣ የጻፍከውን አንብቤያለሁ፣ ልጄን እንደማትወድ ጽፈሃል ብላለች። እናቷ አትወሽታ እንዴ ይሄ የሚባለው ልጅ እኮ ሂዝ ጉድ ሉኪንግ እኮ በጣም የሚያምር እኮ ወጣት ልጅ ሴት ልጅ አለ። እውነቴን ነው የምላችሁ። ልጁ ሌላ አይነት ጣጣ ውስጥ የሌለ ሰው ቢሆን አም ሃፕሊ ልጄ ይህን ልጅ እንድታገባ እፈልጋለሁ። ያምራል እኮ የልጅ ሴትዮዋ ምን ብታይ ነው ኖ ልጅ የተከበበችው በመጥፎ ሰዎች እጅ ላይ ነው ልጅ ወደቀች ያለችው። ልጅ ልቀቁ ነበር ስትል ነው። ዘርጋ እንዳትወስዱት በፍጹም። የዘር ጉዳይ አይደለም። ሴትዮዋ ዘር ብላ ኖ በኢትዮጵያዊነት ነው ልጅቷን ያሳደገቻት። ልጅቷም ወታ የብሔር ብሔረሰቦችን ዘፈን ይዛ ስትጨፍር የመጥተት የትግራይን ትጨፍራለች፣ አማራን ትጨፍራለች፣ የጉራጌን ትጨፍራለች፣ የኦሮሞ ትጨፍራለች። በኢትዮጵያ ሜንታል ሴት ነው ያሳደገቻት። ይሄ ያደገችበት ቤት ነው እንዲህ አይነት ቅርጽ ይዛ እንድትወጥ ያደረገቻት። ይሄ የቲና ውጤት ነው። ቲና እንደዚህ አይነት የአንድ ዘር ጥላቻ የላትም። ግን ልጅቷን የሆነ ነገር እንድትል አስብላችኋታል። ለዛም ቲና የተናገረችው ነገር አለ። ያስፈራሯታል ልጄን። ከልጁ ጋር በነበራት የፍቅር ግንኙነት ጊዜ ከልጁ ጋር ያደረጉትን አንዳንድ ነገሮችን እየላኩ ይሄን ካላልሽ ይሄን ካልሆንሽ እያሉ ያስፈራሯታል። ይሄ እንዴት ነው ፍቅር ሊሆን የሚችለው? አንተሽ አንቺ ባል ስላል እንተሽ ነው። ምን ማለት ነው ቅናት? በምንድን ነው አሁን የምናገረው ነገር የሚቀናበት ነገር ነው? ኬዋስ እኮ እያወራን ነው። ስለ ኬዋስ፣ ስለ ቃውስ፣ ስለ አስቀያሚ ነገር እያወራን በዚህ በሚመስል አስቀያሚ ታሪክ የሚቀና ሰው ማን ነው? ማቀና ሰው ማን ነው? በዚህ ታሪክ የሚቀና ሰው ማን ነው? ግን አይናችን ስር ግፍ ተፈጽሟል። አይናችን ስር አንፌር የሆነ ነገር ተካሂዷል። አይናችን ስር ትክክል አይደለም እያለን ነው። የተደረገው ነገር ልክ አይደለም። እቺ ሴት ሚዲያው እቺን ሴት ትሪት ያደረገበት ምክንያት ትክክል አይደለም እያለን ነው። ቲና ትሪት የተደረገችበት መንገድ ሮንግ ነው። ስሟን ያለ ስም ሰጥታችኋታል። ዘረኛ አይደለችም። ፒውር ኢትዮጵያዊ ናት። አይደለችም። ሲጀመር እንዲህ የምትሏት እንደው እልል ያላችሁ ዘረኞች ናችሁ። እልል በቃ የተባለላችሁ ዘረኞች ብድግ ብላችሁ ዘረኛ ናት። በጣም የምታሳፍሩት እዛችሁ ነው ኮንትራዲክት የምታደርጉት። ሺዝ ናት ግን ስም ሰጥታችኋታል። ልጇ መታ የሆነ ነገር እንድትል አስብላችኋታል። ያ ሁሉ ዴዚ ስትናገር የነበረው ይሄ ማን የሚባል ልጅ ጅቦ ሲናገር የነበረውንም ሬከርድ ሰምቼዋለሁ። ሉል አነፍንፈ እሱንም እንድታሰማልኝ ይፈልጋለሁ ሲል የነበረው እንድትያያዝ የተፈለገችው ዴዚ ሆን ብላችሁ ከእናቷ ጋር እንድትላጠር አደርጉ ነበር። መሀል ላይ ልጁ ሊገባ ሲል ጅቦ በትግረኛ ያስቆመው ነበር። አስቆመው ሰምታችሁት ከሆነ እዛ ጋር እሱን ራሱ ልታሰማ ይገባል። ሰው መስማት አለበት። እዛ ጋር ሲል የነበረው ለስትራቴጂያችን ጥሩ ስላልሆነ አንተ ዝም በል፣ ልጅቷ ራሷ ትናገር እያለ ሲናገር ማለት ነው ይፈለግ ነበር። ዴዚ እናቷን በዛ መጠን ፌስ እንድታረግ እንድትላተም ከእናቷ ጋር እንድትጋጭ ይፈለግ ነበር። እናንተ ከደሙ ንጹህ ነኝ ብላችሁ ለመቆም ዴዚ ታደርገው የነበረው ነገር በሙሉ ብላክሜል ተደርጋ ነው። እርቃን ስጋዋን
እርቃን ፒክቸሮቿን ይዞባት ነው ተይዞባት ነው። ካላደረግሽ ይህን ካልሰራሽ ብላችሁ አንገቷ ላይ እንደ ውሻ ሰንሰለት አስራችሁ ከተወሰነ ርቀት በላይ እንዳትንቀሳቀስ አድርጋችኋት ነው። ይሄን መቼም አንድ ቲና ስትናገር ሰሚያታ አይደል? ዛሬ 300 ሰው የቲናን ድምፅ ይጮሃል። 300 400 500 እየሆነ እንጮህባቸዋለን። አንዷ ስትጮህ አስቸግራችሁ አንዷን አስወገዳችሁ አይደል? ስንታችንን አስወግዳችሁ እንደምትችሉ እንግዲህ እናያለን። ስንቶቻችንን ልታስወግዱ ነው? ስንቶቻችንን? ሴትዮዋ ስትናገር የነበረው ልጄ በመጥፎ ሰዎች እጅ ወድቃለች። አላማዬ ፍላጎቴ ልጄን ማዳን ነው። እኔ ችግር የለብኝም ነበረ። ልጄ በጥሩ ሰው እጅ ወድቃ ቢሆን ኖሮ የዘር ጉዳይ አልነበረም፣ ችግር የለብኝም ነበረ። ግን የወደቀችበት እጅ መጥፎ ሰዎች እጅ ላይ ነው ልጅ የወደቀችው። ልጄን ማዳን ፈልጋለሁ ብላ ነበር ስትጮህ የነበረው። አለመታደል ሆኖ ትጮህበት የነበረው ራሱ ቤት ሳድ የምትጮህበት የቆመችበት ራሱ መሬቱ እንዲህ ብላ ቆማ የምትጮህበት ራሱ መሬት እዚሁ አንድ ካምፕ ውስጥ ያሉ ሰዎች ቤት ነበረ። ይሄ ነበር አሳዛኝ ታሪኩ። ድምጿ እንዳይወጣና ብዙ ሰው እንዳይነሳ ቆማ የምታወራበት እንኳን መሬት የዛው ካምፕ አንድ አባሎች አንድ ግሩፖች ቤት ነበረ። ተስፋ ነበር ያስቆረጥናት። ተከታትለናት ቤት ከፍተን እንደዚህ የጂች ሴትዮ ጥያቄ ምንድን ነው ብለን አይዊሽ ይዘናት በመጣን ኖሮ እንዲህ አይነት ቤት ከፍተን ኢንተርቪው ባደረግናት ኖሮ ብትነግረን ኖሮ። ቲና በጣም ብዙ ነገር ታውቃለች። ቲናን ነፍሷን ያሳጣት ብዙ ማወቋ ነው። ሺ ነው ሰላት በጣም ብዙ ነገር ታውቃለች። ስላወቀች ነው ያስወገዳችኋት። ሴትዮዋ ስላወቀች። አንዳንዴ በጣም ብዙ ስታውቁ ስጋት ስለምትሆኑ ትወገዳላችሁ። ይሄን የሆነባት ቲና ላይ ዛሬ ሌሎች የቲናን ቦታ ለመተካት የዴዚ እናት የሚያጫውታችሁ ሰዎች ግን አታፍሩ። የዴዚ እናት ልትሆኑ መጣችሁ። እናት ነን ብላችሁ ማለት ነው። አዋላጅ ምን ልትሆኑ ነው እናንተ? ከዚህ በኋላ ዴዚን ሊድ የምታረጓት አፍ የምትሆናችሁ ልጅ ፈጠራችሁ ማለት ነው። እናንተን እያየናችሁ ያለው ይሄ ነው። ከዛ ሌብል ታረጋላችሁ። እንደዚህ አይነት እናቶች ስለ ዴዚ የመናገር መብት የላችሁ። የዴዚን ጉዳይ የመናገር ሙሉ መብት ያለኝ እኔ ነኝ። ኧረ እባክሽ አንቺ ነሽ እናቷን በልተሽ አንቺ እናት ሆነሽ እናት ተክተሽ ቆመሽ አንቺ ነሽ የዴዚ እናት ሆነሽ መናገር የምትችይው። እውነት አንቺ ሞራል አለሽ ስለ ዴዚ የመናገር? ዴዚን ፕሮቴክት ታረጋለች ይቺ ልጅ በቃ ተጠብቃታለች ብሎ የሚያምንሽ ኢትዮጵያዊ እውነት አለ? ካሁን በኋላ አለ? ነው አናምናችሁም። ዛሬም ወተን እንደዚህ ምንጮኸው ምን ይፈጠር ምን እጃችሁ ላይ ሌላ ነፍስ አለች። የዴዚ ጉዳይ ስለሚያሳስበን ዛሬም ወተን ስለ እናቷ ምንጮኸው ያንን ጩኸት ነው። ይቺ ልጅ አደገኛ ሰዎች እጅ ውስጥ ነው ያለችው። የዛች የምስኪንን ጩኸት ነው እኛ ዛሬም የምንጮኸው። ዴዚ በአደገኞች ሰዎች እጅ ስር ነው ያለችው። እንደፈለጋችሁ አድርጋችሁ ተንትኑት። የዛች የምስኪንን ጩኸት ዛሬ እኔም እጮሃለሁ፣ የቲናን ጩኸት እጮሃለሁ። ዴዚ በአደገኛ ሰዎች እጅ ውስጥ ነው ያለችው። ልቀቁ ልጅቷን። ይሄ ፍቅር አይደለም፣ በፍጹም ልጅቷ ፍቅር ውስጥ አይደለም ያለችው። ልጅቷን አግታችኋል። ልጅቷን ራቁት ፒክቸሮቿን ይዛችሁ እያስፈራራችኋት ነው። ዛሬ የቲናን ጩኸት እንጮሃለን። እኛ ፍትህ እንጠይቃለን። በቅርቡ ቪዲዮ ላይ ነይና ውጪ ስትባል ነው አም ስኬርድ። ለምንድን ነው ዴዚ ስኬርድ የምታደርገው? ዋይ ሺ ስኬርድ? ዋት ኢዝ ጎይንግ ኦን? ለምንድን ነው ቪዲዮ ላይ የማትመጣው?
እንደገና ተመልሳችሁ ደግሞ አሁን እሷን ዲመናይዝ ማድረግ ልትጀምሩ ነው። እሷ እንደዚህ እኮ ናት፣ እንደዚህ አይነት በሽታ አለባት እኮ፣ እንደዚህ ናት፣ ችግሩ እኮ የእሷ ናት፣ እናቷን እኮ አሳልፋ የሰጠችው እሷ ናት ብላችሁ ደግሞ ልጅቷን ደግሞ ላይ እንድንነሳ ጥረት እያደረጋችሁ ኖ። ዴዚ ወዳ አይደለም፣ ዴዚን አስገድዳችሁ ነው። ቃን ፎቶዋን ይዛችሁ ነው እናቷን የምታሰድቧት። ቃን ፎቶዎቿን ይዛችሁ ነው እናቷን ወታ በአደባባይ ዲስርስፔክት እንድታደርግ እያደረጋችኋት ያላችሁት። ወዳ አይደለም፣ ወዳ አይደለም። ይህን ነው ልናገር የምፈልገው። በጣም በጣም ጥሩ ፖይንት ነው ያነሳሽው። በጣም ህዝቡ ማወቅ አለበት ልጅቷ ያለችበትም ነገር። እኔ ስለ ልጅቷ ማውራት እንደው በዚህ ሰዓት አልፈልግም፣ ግን ከባድ ነገር ላይ እንዳለች ህዝቡ ማወቅ አለባት። እውነት ይሄ ፍቅር አይደለም፣ እውነት ፈልጋ አይደለም ያረገዘችው። በቃ የሆነ ሴራ አለ ውስጥ የሰራባት። ይሄን ደግሞ የምታውቀው እናትየዋ ናት። አውጥታለች በምትችለው መጠን። በእነሱን ተከባ ቢሆን እንዲህ ነፃ ሚዲያም አላገኘችም። የሚሰማት እሷን ዝም ብሎ የሚሰማት ሰው አላገኘችም። ሲያወራት የነበረው እነሱ ናቸው። ትልልቅ ሚዲያዎች ተከፍሏቸዋል። እናቴ ትሙት ነው ማውራት። በጣም ነው የሚያሳዝነው፣ የምር በጣም ነው የሚያሳዝነው። የድሮ ነገሮቿን ስታይ ቀለ ሞክራለች፣ ተቆጣቻት፣ ትደበድባታለች ይላል። እዛው ላይቭ ላይ ሆኖ ድምጿን ያሰማ ነበር፣ ድምጿን ሪከርድ ያደርግ ነበር። እናትየዋ እኮ በጣም በስስት እንደምታያት የምታውቅ ከጀርባ እኮ ቁጭት ነበር ላይቭ ላይ ስቱ። ከዛ ነው እሱን ካገኘች በኋላ ያባረራት። በቃ ላይቭ ላይ እንዳትመጣ ምራት፣ አጠገቧ እንዳትሆን። በቃ ከሷ ውጭ መኖር አልችልም ብላ ነው ራሷን እንትን ያለችው። መስዋዕት የሆነች እቺ እናት በጣም ይከብዳል። በጣም እሺ፣ የሚያወራ ሰው አለ? አይ እንዴት ነህ? ሰላም እንዴት ናችሁ? ሰላም እናንተ ይሁን። ሌላ ተሻንች ላረፈችው እህታችን እግዚአብሔር ከደጋጎቹ ያኑራት። ፔኑ በጣም ከባድ ነው። አንድ እናት ልጇን ስትወልድ ከወለደች በኋላ ያለው ምኞት አለ። ልጅ ከተወለደ ከተማረ በኋላ ወግ ማድረግ ደግሞ የሚባል አለ። ለልጆቻችን ጥሩ ነገር መመኘት፣ ጥሩ ትዳር፣ ከዛም በኋላ ወልደው የነሱን ልጆች መሳም። ይሄ የሁልጊዜ የቤተሰብ ምኞት ነው። እኔ ግን እቺ ሴት ባለፈው በዚህ በቲክቶክ ላይ እንደዚህ ተጣልተው ስናይ ብዙ ነገር ስል በጣም የሚገርመው ነገር ከልጁ ሳይድ ያሉ ከልጁ በኩል ያሉ ሰዎች ናቸው። ልትሆን ትችላለች፣ ተሳስታለች። ያደገችው የኢትዮጵያን ባህል ወግ አታውቅም። ዴዚ እንደማያት ኢትዮጵያ አሜሪካ ነው ተወልዳ ያደገችውና ግን ልጁ ደግሞ በኢትዮጵያ አድጎ ከዛም ከጥቂት ጊዜ በኋላ ነው ከሀገሩ የወጣው ይመስለኛል። እና ሆኖም ግን የእሱ ቤተሰብ ከሱ ወገን ያሉ እነሱ ነበሩ ይሄንን ነገር መጨረስ ያለባቸው። ልጅቷ ጓዟን ይዛ እነሱ ጋር ገብታለች። መጣች ተብሎ ዝም አይባልም መቼስ ሴት ልጅ ናትና ፍቅር ይዟት ተሳስታ ያንን ሁሉ ጥሳ እናቷን ትታ እናቷ ብቻዋን ያሳደገቻት ብቻ ልጅ ማሳደግ እሱ ሌላ ነገር ሆኖ ከዛም በኋላ ደግሞ እናቷን ትታ እናቷ ምክሯን ሳሰማ ቤቱ ድረስ አኳኩቷ ገብታለች። መጣች በቃ ምን እናድርጋት እንደማለት ዝም ብሎ መቀበል ሳይሆን ከቤተሰቦቿ ያለውን ነገር መጨረስ ነበረባቸው። መጨረስ እንዴት ነው? በሽማግሌ ይሁን አገራችን በባህላችን ብዙ ነገሮች አለ። በየክልሉም ቢለያይ መቼስ ሁሉ ሰው የራሱ ባህል አለውና መጨረስ ነበረበት። ቤተሰቦቿ ጋር ደውሎ በስልክም ቢሆን በአካልም ቢሆን ባሉበት ሰማይ ላይ ማርስ ላይ አይደለም እቺ ሴት የምትኖረው ምድር ላይ ነው ያለችውና መጨረስ ማስታረቅ እያለባቸው እኔ ምን ያህል ተሳቃ ምን ያህል ውስጧ እርር ብሎ እንደሆነ በጣም ነው የሚታወቀኝ። እናቷ ምን ያህል በዛው ንዴት አዙሯት እንደደፏት ነው የሚታየኝ። ልጁ ግን ነገ የሚወልዱት ልጆች እነሱንም እንደዚሁ ይክዷቸዋል ብዬ ነው የማስበው። የእናት እንባ የእናት ምሬት ቀላል አይደለም። እናት ያለችው አይሳካልሽ እንኳን ካለች ያ ነገር ቀላል አይደለም። የወለደ እናት የወለደ አንጀት ያውቀዋልና እንደኔ ልጁ መቼስ አሁን የሆነ ነገር ሆኗልና ያቺ ልጅ ግን ገና ስትወልድ ስታቅፍ የእናቷ ይሄ ለእሷ እኮ ዘላለማዊ ነው። ልጅቷ ገና አልቀመሰችውም፣ ገና አላየችውም። ቆይቱ ተዋት። ከወለደች በኋላ እናት ራሱ ምን እንደሆነ ሁሉም ሰው እኮ ከወለደ በኋላ ነው። በህይወት እንኳን እያሉ እኛ እናቶቻችን
አይገባንም ነበረ። ዋጋቸው አይገባንም ነበረ። ከወለድን በኋላ ካቀፍን በኋላ እንዴ ለካ እንደዚህ ነበር እንዴ በቃ እናቴ ያኔ እኮ ተሳስቼ እንደዚህም ብዬሽ ነበር አይደል ይቅር በህይወት እያሉ እንደዚህ እያልናቸው ነው። ግን እናትነት ምን እንደሆነ ዴዚ አታውቀውም። የምታውቀው ስትወልድ እግዚአብሔር በሰላም ይገላግላት። ስትወልድ ልጅ እንዴት እንደሆነ ታውቃለች። ልጇ ባለቀሰ ቁጥር ደግሞ እናቷን ታስታውሳለች። በሕይወት ዘመኗ ልጇ ባለቀሰ ቁጥር፣ በተቸገረች ቁጥር፣ ባመማት ቁጥር እንኳን እናቴ በሕይወት በኖርሽልኝ ኖሮ ነው የምትለው። አሁን እሷ እንግዲህ ምንም ማድረግ ወደ ፈጣሪ እንግዲህ ይቅር ይላታል ፈጣሪ ነው የምለው። ግን ብዙ ዋጋ ከፍላ በሰው ሀገር ብቻዋን ያሳደገች ናትና እግዚአብሔር እንግዲህ ልቧን እንዳራራላት ለእናቷ አላቅም። ልጅቷን እግዚአብሔር ይቅር ይበላት። አሁንም ነው የምለው እኔ ይህንን ነው የምለው። በጣም ልብ ተሰብሯል። በጣም ከባድ ስልክሽ ይቆራረጣል። ብዙ እናቶች በዚህ ማስተማሪያ ነው። ልጆቻችሁን በጣም ቴኬር አድርጉ። የምር በቅርበት ያዋቸው። ከዛ ደግሞ እንዲህ ተጋፍጦ ነገሮች ሲመጡባችሁ ደግሞ በቃ አውጥታችሁ መጣለው። ለምንድን ነው ከኒላችሁ መኖር አለባችሁ። ህይወት መቀጠል አለባት። በልጅ ምክንያት አንተ ወልደ አሳደገ ለቁም ነገር አደርሳለሁ ብለህ በልጅ እና በልጅ ስትቀጣ እንትን ማለት አለባችሁ። በቃ ማለት መቶ መቻል አለባችሁ። ለራሳችሁ መኖር አለባችሁ። ይሄው እንደምታዩት ነው። ልጅ ይክዳል። እኔ አልሰማሁም። ልጅ እሞክራለሁ፣ ጥራለሁ፣ ምንናለሁ መስበር ዲ ካልሆነ የሆነ ቦታ እንትን ካለ ጠፍ ካለብኝና ከአቅሜ በላይ ከሆነ በቃ ተዋለሁ። ለእንዴ ወልጄ ባሳድጌ ልበለፋው በሱ ምክንያት እንደዚህ መሞት አለብኝ? መጨነቅ አለብኝ? ብቻዬን ማውራት አለብኝ በየመንገዱ? በተለይ ደግሞ እናቶች ደግሞ ለዚህ ስስ ናችሁ። ስለዚህ በጣም ከባድ ነው። እቺ እናት በጣም በቃ ማለት የሆነ በቃ ፊልሙ ላይ ያሰራል። በጣም ታሪኳ ያሳዝናል። የተረዳት ሰው የለም። አንዳችንም አልተረዳናትም። አንዳችንም እንትን አላላት። ፍቅር ነው በቃ እንደቀላል ፍቅር ነው። ፍቅር እኮ አይነት አለው እኮ አይደል? በአደባባይ የሚረግጣት የሚሰድባት ወንድ ነው የሚያፈቅራት። እናቷን የማያከብር ወንድ ነው የሚያፈቅራት። ድሮ እኮ በፍቅር ብለው የሚሄዱ ሴቶች እኮ አሉ አይደል? ግን አትሊስት ቤተሰቦቿን ያከብራል፣ አይናገርም። እሷ ናት ረግጣ ወንድ ጋር የምትሄደው፣ እኛ የምናውቀው ማለት ነው። ወንድ ልጅ በተቻለው መጠን ለመቅረብ ነው የሚሞክረው። ልጅን የሚያህል ነገር ወስዶ በስስት ያሳደገች እስከ ድንግሏ ዩሲ ምን ያህል ጠንካራ እናት እንደሆነች ውጭ አሳደጋ እንደውም እስከነ ድንግሏ ወስደ ያስረከብካትን እናት እንዲህ ስትዘባተቱ ላይ አሁን ይቅር ብትል ማን ይሰማሃል? ማናችሁንም ይቅር ብትሉ ኢትዮጵያ ሕዝብ አይሰማችሁ። ሁላችሁም እዛ ነገር ላይ ተሳተፋችሁ እዛው እንጸልይባችኋለን በራሳችሁ እንዲደርስባችሁ ለዚች እናት የተባበራችሁ ማለት ነው። በዛ ላይ ልጅና እናት ሆናችሁ ልጅ እያላችሁ ራሱ ለወንድ ብላችሁ ለዘራችሁ ብላችሁ እንደዚህ ያደረጋችሁ ሰዎች ይፋረዳችሁ ፈጣሪ። የምር ይድረስባችሁ የዚች እናት ነገር እናንተ ህይወት ላይ ይደርስባችኋል። አሁን መተሽ እዚህ ጋር ትዘባተቻለሽ፣ ጨፍራለሽ። እኛ ለምን ሞተችን እንቺ እናት ለምን በምን ምክንያት ነው ብለሽ ስላወራ መተሽ ትዘባችቻለሽ። እኔ ፎቶ ለጥፈሽ ብታወሪ ምን ትጠቅመኛለህ? እኔም ብትናገሪ አልመለሳት። እኔም እኮ እንደናንተ እኮ ነኝ። እኔም ጨካኝ ነኝ እኮ ከዛ በፊት ተናግሬ ቢሆን አትሊስት ይሻላል እኮ ብንሰማት። ሁላችሁም ኃጢአተኞች ናችሁ እዚህ ኢትዮጵያኖች። ምክንያቱም በአደባባይ ነው እቺ እናት የተጠነጠቀችው ልጇ፣ በአደባባይ ማለት ነው። መልክ በሚሰራ በሚንተባተብ ሰው ሐሳቡን እንኳን በስነ ስርዓት አይገልጽም። በዛ ላይ ቋንቋ የለው ትምህርት የለው ምንም እኮ ዜሮ የሆነ ልጅ ነው። ዜሮ ታውቃላችሁ፣ ዜሮ። እኔ ልጄ ለሱ ከምድር ማለት ነው ቆማ ትቀር አትውለድ ለእንደዚህ አይነት ወንድ ከምሰጥ። እንዴት ነው በአደባባይ እንደዚች አይነት ሴት አይታ ገምግም አይሆንም ያለችውን ለምንድን ነው ያልደገፋችሁት? እናንተ ከመደገፍ ይልቅ ተባብራችሁ ዳራችሁት ልጁን እና እናትየዋን አቃጠላችሁ። አትሊስት እንኳን እዛ ደም ውስጥ የላችሁም። ከዛ አልፎ ደግሞ አሁን ይቅርታ ተቀባዮች ሆናችሁ ደግሞ አንዳንዶቻችሁ ለሆዳችሁ ስትሉ ይቅርታ አደራራጊዎች እናንተ ናችሁ መታችሁ። ድሮም አልነበራችሁበት። አሁን ግን ኬዝ ውስጥ ገብታችሁ በቃ አለፈ ኪፕ ጎይንግ ምናምን ነገር ትላላችሁ። የእናትን ህይወት እንደዚህ አስቀጥፋችሁ ማለት ዝም አትሉ።
አንዳንዶቻችሁ ደግሞ ምስክር ስትሉ አይ እኮ ትሳደባት ነበር ትመታት ነበረ። በጣም ነው የምትገርሙት። አንተ የራስህን ልጅ አትመታም? የራስሽን ልጅ አትመችም? አትቆጭም? አትናገሪም? አመጣሽ የወለድሽውን ሰው ማን ነው መጥቶ የሚከለክልሽ እንዴ? ድሮኛ ቤተሰብ እኮ ስንመታ እኮ በቤተሰብ ጎረቤት ስንሄድ እኮ ከጎረቤት ጎትቶ ነበር የሚያወጣኝ አባቴ። እኔ ጎትቶ አንገቴ ምን አገባችሁ የበላሴ ልጅ ብሎ አረ እንዳገለው ሲባል ራሱ አይሰማም። መስሚያው ጥጥ ነው። እናንተ ናችሁ እንዲያሳደጋችሁት ብሎ እናንተ ናችሁ እንዲወደዳችሁት እናንተ ናችሁ የምታሮሉት ነው። ስለዚህ በሰው ልጅኛ ማን ነው ፈራጅ ያደረገሽ? አንቺ አሁን ፈልጋ ነው ፍቅር ነው ተይ እንጂ ጭካኔ ነው እንጂ ጨክናችሁ ልጃችሁን አስነጠቃችሁ። ነገ ምን ያንዳንዳችሁ ልጆቻችሁ ይደርሳሉ። እቺ ልጅስ ምንም አትሆንም ወይ አርግዛ ወልዳ ባሎን ላይፏ የሆነ ነገር ይበላሻሻል፣ ግን እስቲ ትኖራል። የእናንተ ልጆች ደግሞ ከዛ በላይ ሊሆኑ ይችላሉ። ወንድ የሚወዱ ሴት የሚወዱ ልጆች ሊሆኑባችሁ ይችላሉ። ዩሲ ምንም የምታውቁት ነገር የለም። ማናችንም ስለ ነጋችን የምናውቀው ነገር የለም። ዝም ብለን ነው የምንኖረው። ዝም ብሎ መኖር አለ አይደል? ምንም ፈጣሪ ነው የሚያውቀው ነገር ምን እንደሚፈጥር በህይወታችን ምን እንደሚፈጥር በቤተሰቦቻችን ምን እንደሚፈጥር አናውቀውም። ግን ለአሁን ሆዳችን ስንል ግን እዚህ ጋር የሰውን ህይወት እንቀጥፋለን። ሰውን አናዳምጥም። ቁጭ ብለን ለምን እንዴት አንልም። ጭራሽ ተባባሪ እንሆናለን። ሆይ ሆታ ስለምንወድ ማለት ሰው አየን አላየን ብላችሁ ስለምታስቡ በጣም ነው የምትገርሙ። ይቅርታ የምታደራርጉ ሰዎች ራሱ እናንተ ላይ ነው የምንመጣባችሁ። ይቅርታ እዚህ ነገር ላይ ያልነበራችሁ ግን አሁን ይቅርታ የምታስብሉ ሰዎች ኃጢአተኞች ናችሁ እናንተ። ያቺ ዘብላላ የሆነች ሰካራም ቁጭ ብላችሁ ጊፍት እየሰጣችሁ ይቅርታ አለች። አለቀሰሽ ደግሞ እኮ ተይ እንጂ አለቀሽ። በጣም ኧረ አለቀሽ። ከለቅሶሽ እኮ መርዝሽ ነው የሚያስታውሰኝ። የእሷንማ ድምጽ ባሰማችሁ ትቃጠላላችሁ የምትለው ነገር የገዛ ይሄንን አሞራው የሚባለው ወዳው ነው ለልጁ ያልፈለገችው ብላ በአፏም ላይ ያወራሽ ሰው ናት። ይሄንን ራሱ ሰምተናል፣ አምነን ተቀብለናል። ጨካኝ አሁን መታለ አልቅሳ እኔ እኮ እንደዚህ አላልኩም ምናምን ከዛ ጊፍት ይወርድላታል። በለቅሷም ጊፍት ይወርዳል። በዳዮቹ እናንተ፣ አልቃሾቹም እናንተ። ይሄ እኮ ኖርማል ሊሆን ነው እዚህ ቲክታክ ላይ አንዱ መጥቶ ይበድላል፣ አንዱ መጥቶ ይሳደባል፣ ብሔርን ይሳደባል፣ ህይወት ይቀጥፋል ምናምን። ከዛ ይመጣላ በአንድ ቃል ይቅርታ ዛሲት ከዛ ይለቀሳል። የሆነች ትንሽ እንባ ትወጣለች። ህዝቡ በቃ ተዋቸው በቃ ይቀጥል ምናምን ነገር ተው እንጂ እንደዚህ አይነት ሰው ማስወገድ ነው እንጂ ያለብን ከዚህ ሶሻል ሚዲያ መጠየፍ ነው ያለብን እንዴ። ዝም ብለን እንደዚህ አይነት ሰዎች በቃ አቅፈን ተሸክመን ነው ምን ዘልቀው ዝም እንበላቸው። እኔማ ከዚህ በኋላ እዚህ ጋር ሶሻል ሚዲያ ላይ የምትሰርቁ የምታታልሉ ህዝብ እኔ እቺ እናት በጣም ሞቲቬት ነው ያደረገች በብዙ ነገር ማለት ዝም አልናችሁ። ብዙ መናገር የሚችሉ ሰዎች ደግሞ ሰብስቤ ያመጣሉ። እያንዳንዳችሁ ሚስጥራችሁን እያወራ ማለት ነው። ህዝብ ላይ የምትዘባለሉ ሰዎች፣ ምዘርፉ፣ የምታታልሉ ማንንም አይሰማችሁ። ምክንያቱም በዚህ ቲክቶክ ምክንያት ጊፍት ምክንያቶች እናት ሞተችው። ጨካኞች ናችሁ ጨካኞች። ከዛ ሙዚቃ ከፍታችሁ ትደንሳላችሁ ምናምን። ከዛኛ ስንናገር ደግሞ እኛን ደግሞ ምን ጡጦ የመሰለ ልጅ ምናምን ትለኛለህ። ለምን የፈለግከውን አትለኝም? አልሰማህም። ከእናንተ የተሻለ መልክ ያላችሁ ይመስላችኋል እኮ። ደግሞ አንዳንዶቻችሁ እኮ መልክ ያላችሁ ይመስላችኋል እኮ። እንዴት እንደምታስጠሉ! አንዳንዴ መልክ ቢያስጠላ እንኳን አንደበት ጥሩ መሆን አለበት። አንደበታችሁ ራሱ ጥሩ አይደለም። መልስ አታቁም፣ ውይይት አታቁም፣ ማስረዳት አታቁም። ከበሳደብ ውጭ አንዳንዶቻችሁ ውይይት በቃ እንደዚህ ነው ምናምን አታቁም። በቃ የሆነ ጭቃ ማብኳት ብቻ ትመጣላችሁ፣ ጭቃ ታቦካላችሁ። የህዝብ ደግሞ ስትሳደቡ ይሰማችኋል፣ ደስ ይለዋል። በቃ ተሳደቡ። እኔ ለዚች እናት ቢሆን መስዋዕት ልሁን፣ የፈለኩትን ልሁን፣ ምንም ብታረጉኝ አልሰማችሁም። በዚች እናት ሚስጥሯን አውጣለሁ፣ በምን እንደሞተች ህዝቡ ይወቀው፣ ማወቅ አለበት። ማንን እንደሚከተል ማንን ወደ ፊት ለፊት እንደዚህ ቲክቶክ ላይ ፊት ለፊት ስክሪን ላይ ያሉት ማን እንደሆኑ ህዝቡ ማወቅ አለበት። ከዛ በኋላ የራሳችሁ ጉዳይ፣ ምን አገባኝ። ይስጣችሁ ከፈለገ፣ አታጨፍርሩ። እኔ ከማንም ጋር ቁጭ ብዬ እዚህ ጋር እዛ ላይ ወንጀል ላይ ከተሳተፉት ሰው ጋር እኔ እዚህ ጋር ቁጭ ብዬ አላወራም። ይቅርታዋን አልሰማም። ምን ያደርግልኛል ይቅርታ? ነገ ማን ነው ተረኛው? ደግሞ ሌላ ማን ነው የሚተረኛው? እሱን ነው የማስበው። ዛሬ ይቅርታ ትላላችሁ፣ ነገ ደግሞ ገንዘብ ከተገኘበት የቀር የሆነ ቪክቲም የሚሆን ሰው ደግሞ ይመጣሉ ወደዚህ ጋር። ከዛ እንደ ድሮ ዝም ብለን እናዳምጣችሁ ምን እናገራለን? አንደበታችሁ መጥፎ እኮ ነው። ብዙዎቻችሁ አንደበታችሁ መጥፎ ነው። ድራማ ነው የምትሰሩት። ውሸት ነው የምታወሩት። ውሸት ማውራት ደግሞ ምንም አያቅተንም። ማውራት ካስፈለገም ውሸት ያለ ስም መስጠትም ይቻላል። ባይዘው ያልተደረገ ነገር ማውራት። እናንተ እንደዛ ነው የምታረጉት።
እቺ እናት ምንም ያላደረገችውን ነገር ስትወነጅሏት ተባብራችሁ ማለት ቁጭ ብላችሁ ላይቭ ላይ ስትሰድቧት ነበር። ታስጠላላችሁ በጣም። የዚህች እናት ደም ይታዘባችሁ፣ ይደርስባችኋል። ደግሞ ዩኤልሲ ደግሞ ድሮ በሰማይ ነበር፣ አሁን በምድር ነው የሚመጣው። በሆነ ነገርሽ ይመጣብሻል። ህሊናችሁ ንጹህ አድርጉ። የእውነት ነው የምላችሁ። እኔ ከህሊናዬ ንጹህ መሆን ነው የምፈልገው። ማስመሰል፣ ውሸት ምናምን አልፈልግም። ምን ያደርግልኛል? እዚህ ጋር መልክ ሰርቼ ድራማ ሰርቼ ብሄድ እኮ ህሊናዬስ እንዴ ነገ በዚህ ነገር ላይ የሆነ ነገር ቢፈጠር ምንድነው የምሆነው? ጥፋተኛ ነኝ እኮ ስሜ ይነሳል። በህሊናችሁ ማታስቡ በጣም ደደቦች ናችሁ። ደደቦች በቃ በሞቷ ላይ ልትሳለቁ የምትሞክሩ አይ እሱ እኮ እንዲህ ስላደረገች እኮ ነው ትሰድባት ነበር ብላችሁ የምትናገሩ ልጆቻችሁን እናንተ አትሰድቡም፣ አትመቱም፣ አትቀጡም። እናት እኮ ስስ ናት እኮ እንደውም አትማታ። አባት ነው የሚጠፈጥፈው ሊያው አይሰማም። ውጭ ሀገርም ቢሆን አይሰማም። ወንጀል እስኪሆንበት ድረስ ነው የሚሰማው። ትዕግስት የለውም። ሴት ልጅ እንደውም በስሱ ነው የምትይዘውና ልጇን ሊያውም አሜሪካ ሀገር ያሳደገቻት ልጅ ህግ ታውቃለች እኮ ልጅቷ እኮ ትምህርት ቤት እኮ 911 መደወል እንዳለባት እኮ ትምህርት ቤት ያስተምሯታል። ታውቃለች። ይሄንን ህግ ሳታውቅ ነው ማቹርድ የሆነች እናት ናት። ደግሞ ዝም ብላ እናትም አይደለች። በደንብ የምታውቅ ላይፍን በደንብ የምታውቅ ህይወትን በደንብ የምታውቅ ህግን በደንብ የምታውቅ ማናችሁም አታስተምሯትም። ግን እሷን ስትመክሯት የነበረው እናንተ ነበራችሁ። ከእናትየዋ በልጣችሁ ማለት ነው። ልጇን ቀጥፋችሁ ለዚህ ደረጃ ያደረሳችኋት። አታዋጣችሁም። ደግሞ ልጅቷም ደግሞ የሆነ ሰዓት ላይ የሆነ ነገር ሆነ እድሜ ይስጠን ብቻ። እዚሁ አረ ቲክታክ ላይ ያለ እናያለን። ሌላ ደግሞ ነገር እኔ እንደውም ከዚህ በፊት ልጅቷን አትናገር ሐሳብ ያለው ሰው ካለ እሺ ሰለቾች ኩይን እሺ ማን ያወራ ማን ትረኛ ሐሳብ ልስጥ ሉሌ እሺ ቀጥይ። ሌላ ሰው አንቺ ኦኬ አመሰግናለሁ ሉሌ በጣም ኦኬ። በጣም የኬስ ከቨሬጅ እየተሰጠው ስላልሆነ በጣም ልናመሰግን ፈልጋለሁ። አንተ ቤት ከፍተህ ይህንን ሀሳብ ልትጋፈጥ እዚህ ጋር ስለተቀመጥክ ማለት ነው። ሰም ሪዝን በጣም በሚያሳዝን ሁኔታ ይሄ ሀሳብ ትልቅ ፔጆች ላይ እንዳይነገር በጣም የተከለከለ እስከሚመስል ድረስ በሚያስፈራ ሁኔታ ቲናን የሚያነሳ ትልቅ ፔጅ የለም። ግማሹ በገንዘብ ይዘውታል፣ ግማሹ ጠባቂ በጣም ነገሮችን ኤክስፖዝ በማድረግ በማጋለጥ የሚታወቁ ፔጆች ላይ ስንከታተል ነበረ። ትናንትና ከታች ከግራ ከቀኝ የሆነ ጠባቂ በሚመስሉ ሰዎች ተከበው ይሄ ሀሳብ እንዳይነካ አይነት በመከላከል ተከበው ተቀምጠው አይተናቸዋል። ዋይ ለምንድን ነው በዚህ መጠን የቲና ሀሳብ እንዳይነሳ ሳንጀምረው አይሰለቻችሁም ወይ የምትሉ? አልጀመርነውም እኮ ምንም አልተጀመረም። ግን ረጅም ሰዓትና በጣም ብዙ ቀኖች እንደተወራበት ኬስ አይሰለቻችሁም ትሉናላችሁ። መቼ ተጀምሮ ማን አውርቶት? ይቺ ሴትዮ ትናገረው የነበረው ነገር ሪካርዶቿን ማን አውጥቶ እንዲህ ትል ነበር፣ እንደዛ ትል ነበረ፣ ይሄ ነገር እንዴት ነው ብሎ ማጠይቁ? ጠያቂ እኮ አታለች እኮ ቲና። በሚያሳዝን ሁኔታ እንዴት ሞተች እንዴ? ለቅሶ ቤት እኮ ሰው ስትሄዱ አሞት ነበረ፣ ምን ሆኖ ነው፣ ድንገተኛ ነው ይጠይቃል እኮ። እናንተ ልክ ይህን ጥያቄ ስንጠይቅ ዘላችሁ ሰው ቤት እየገባችሁ ማለት ነው ሰውን ሌብል እያደረጋችሁ ልታሸማቀቁ ትሞክራላችሁ። ቲና እንዴት ሞተች ብሎ ሰው ሲጠይቅ ይሄ ናቹራል ኬዝ ነው ወይስ አይደለም? ምንድን ነው የተፈጠረው ብለን ስንጠይቅ እንዲህ ብለን የጠየቅንበት ምክንያት ቲና ያስፈራሩኛል ስላለች ነው። እንደነዚህ አይነት ድምፆችን ኢግኖር አናደርግ። የሆነ ሰው ያስፈራሩኛል ብሎ 6 ወርም ይቆይ 1 ሳምንትም ይቆይ ሞተ ከተባለ እንጠይቃለን። what happened ብለን እንጠይቃለን። ለምን? ያ ሰው ወጥቶ ያስፈራሩኛል ብሎ ስላለ ማለት ነው። ሄደን ወጥታ የሚያስፈራሩኝ እኮ ሰዎች አሉ እኮ ስትል እኮ ለምንድን ነው የምታስፈራሯት ይችን ሰው ብለን እኮ እኛ ሄለን እኮ ፍትህ ጠይቀናል እኮ። ጥፋት ከጠፋች ህግ ፊት ትቅረብና ህግ ይፍረድባት። ሰዎች ግን እንዳታስፈራሯት። መኪና ውስጥ ተሸማቃ ፊትና ኋላዋን እያየች ስትቀመጥ አይተናታል። እየተከታተልናት ነው። ያን ስለተናገረች ነገ የሆነ ነገር ይችል ላይ ቢፈጠር እንጠይቃቸዋለን። ምን ተፈጥሮ ጠፋች ብለን እንጠይቃቸዋለን። እንደነዚህ አይነት ድምፆችን ኢግኖር ልናደርግ አንችልም።
ሰዎች ያስፈራሩኛል፣ ሰዎች የሚከታተሉኝ ይመስለኛል፣ እንገልሻለን እየተባልኩ ነው እየተባለ ድንገት ያ ሰው ሞተ ብላችሁ ስትሉ እንዴት ሞተ ብለን እንጠይቃለን። ይሄ ድምፅ የሚያስፈራችሁ ሰዎች ማን ናችሁ? እነማን ናችሁ? ይሄ ድምፅ የሚያስፈራችሁ ሰዎች ትልልቅ ሚዲያዎች እንዴት ነው በዚህ በቲና ዙሪያ ያስፈራሩኛል ብላ ድንገት ሞተሽ በተባለች ቲና ዙሪያ አፋችሁ የተለጎመበት ምክንያት what's the reason behind it? ምንድነው ምክንያታችሁ? እህታችን ምን ሆነች ብላችሁ የማትጠይቁት ምን ሆናችሁ ነው? ይህን ነገር በደንብ አንደርላይን አድርገን እናሰምርበት እንፈልጋለን። የቲና ድምፅ ነው የረበሻችሁ አይደለ? አንድ የሷ ድምፅ ልጄን ተው፣ ልጄን ልቀቁ የምትናገር የነበረው ስለ አንድ ግለሰብ አልነበረም። አዲስ ምናምን ቆይ እዛ ከማንም የኔ ቢጤ ለማኝ ጋር 24 ሰዓት 16 ሰዓት ቁጭ ብለው አፋቸውን ከሚከፍቱ ጋር የምን ቅናት ነው የምታወሪው? እናንተ በቃ እንደዚህ ናችሁ፣ አስመሳዮች ናችሁ እኮ ስላችሁ በትክክል እኮ ነው። የምን አባሽ ቅናት እዛ 16 ሰዓት መንግስት ከሚቀልባት ዝፍ ዝሆን ጋር ነው የምቀናው። ህዝብን ከሚያባላ ነው የምቀናው። ብቀናማ በቲና እናት ነበር ምቀናው። ልጇን በወግ በማረግ ያሳደገች ለዚህ ለቁም ነገር ብራንድ መኪና ገዝታ ለሰጠች ማንነቷን ሳታስረሳ ኢትዮጵያዊነቷን ሳታስረሳ ላሳደገች እናት ነበር ምቀናው። ሲንግል ማም ሆና ሁለት ስራ እሷን ገላ ልጇን ያዳነች እሷን ገላ ልጇ ዛሬ እንድታይ ላደረገች እናት ነው ምቀናው። ብቀና በጣም ምቀናው እሷን ቢያረገኝ ተምራ እንዳልተማረች በማንም መሀይሞች ለተሰደበች ነው እምቀናው ነኝ። ገባሽ እንጂ ለእንደነዚህ ዝብዝፎች ቁጭ ብለው ህዝብን ለሚያባሉ የሚያስቀኑ አይደለም፣ የሚያሳዝኑ ናቸው። ገብቶሻል? ዛሬ ያለ እናት አስቀራችኋት ተባብራችሁ። ዛሬም ደግሞ አሁን ለዚህ ድምጽ የሚሆኑ ሰዎች ራሳቸው ማለት ነው። ቆይ አይደለም መታየት ያለበት አሁን እንደውም በጣም ለመሰለ ራሳቸው አሟሟቷን የሚነግሩን ራሳቸው አንዴ ዶክተር ነው አንዴ ልብ ህመም አለባት አንዴ እንደዚህ ያለባት የሚሉ ሰዎች ስለበዙ የዚችን ሴትዮ አሟሟት ቤተሰቦቿ ካላችሁ እዚህ ቁጭ ብላችሁ የምትሰሙ ካላችሁ የዚችን ሰው የዚች ልጅን አሟሟት ዶክተሮቹን በገንዘብ እንዳይገዙ ቶሎ ብላችሁ በደንብ አጥኑ። የዚህ ሴትዮ አሟሟት እኔ ዝም ብሎ አይመስለኝም። በፊት ያ የሰው ልጅ ገብቶ ይሞታል ምናምን ብዬ ነበር፣ ግን ታቀደችው አቀደ። እቺ ሴት በስነ ስርዓት ወጣ ከዚህ ሄዳ አገሯ ላይ ሬስቶራንት ልትከፍል ያሰበች ሴት ምን አድርጋችኋት ነው? ምን ሰጣችኋት ነው? አሁን እንደውም ወደዚህ ነው መዞር ያለበት። እናንተ ቆሻሾች ልክ ነሽ። እኔ ይሄንን አሁን የቤተሰብ አካል እህቶቿ ወንድሞቿ ታውቃላችሁ፣ ኢንኬዝ መታችሁ ወደ ካሜራ ፊት ተናገሩ። ትልልቅ ዩቲዩብ ያላችሁ ሰዎች ጋር ገብተ ሄዳችሁ ትናገራላችሁ፣ እናመቻችላችኋለን። እኔ በግል ይሄንን ነው የምሰራው፣ ምንም ስራ የለኝም ሌላ። በቃ ድምጿ መሰማት አለበት። አረመኔ መሆናቸው እነዚህ ሰዎች መታወቅ አለበት። ስማቸው ከሌ ተብሎ እኛ እናሳያታለን። አትሊስት ህዝቡ ይወቅ። እንዳንናገር ሁላኮ አውቀው የዘር ነገር ሳትጠራ ወደ ዘር ያስገቡሃል። እንዳትናገር ከነሱ የበለጠ የጠነቡ ዘረኞች ማለት ነው። እንዳትናገር ወደ ዘር ይወስዱሃል። ቀንተክ ነው ይሉሃል። አይበቃም ወይ አጀንዳው ይሉሃል። መች ተወራና ነው የሚያበቃው? እናንተ ልጅ ሴትዮዋን ስንት ጊዜ ነው ያብጠለጠላችኋት? ስንት ጊዜ ነው የሰደባችኋት? ዛሬማ ትላንትና እንደዚህ አይነት ሰው ቁጭ ብሎ ቢያወያይና ለዚህ ሴትዮ ድምጽ ቢሆን ኖሮ ዛሬ ራሷን እንዲህ ከመሞት ራሷንም እንድትጠብቅ ትደረግ ነበረ። እንደ እናንተ እኮ ታስፈራራላችሁ እኮ ባላችሁበት ተቀምጣችሁ ቁጭ ብላችሁ ሰው የምታስፈራሩ ናችሁ። ምን አይነት እንትን እንዳላችሁ አናቅምኛ። ጋንጊስተሮች ናችሁ እንዴ! ህዝብን በጠበጣችሁ። እናንተ ወደፊት መታችሁ ልትታወቁ ይገባል። ህዝብ እንዲጠነቀቃችሁ መደረግ መቻል አለበት። አንለቃችሁም። አዎ እቺ እናት ማለት ነው በዚህ ነገር እንደዚህ መሆኑ አለመነገሩ ነው አሁን እያናደረች። ያኔ ተሰብስበው በግሩፕ አፏን ሲያስይዟት የነበረው ስትናገር ድምጽ መናገር እንኳን አችልም ነበር። ስሜቷ በተቻላት አቅም ነው አፏን እየተያዘች ሲያወራ ነበር። ሽማግሌ ሆኖ የቀረቡት ሰዎች ራሱ ሲያሾፉ ነበር። ፍቅር ነው እያሉ ማለት ነው። የእናቷ ፔን አልገባቸውም።
እናት ሆነው የእናትነት ፔን የማይገባቸው ናቸው። ልጅ ሴትዮዋን ስለ ዘር አታውቅ፣ አሜሪካ የኖረች ሰራተኛ ጊዜ የሚላ ፖለቲከኛ አይደለች። ወደ ዘር ወስዳችሁባት ጠምጠማችሁ በጣም እኮ ማንንም ያዳመጣት የለም እኮ እቺ ሴትዮ ብቻዋን በቃ ለፍልፋ ነው የሞተችው። ብቻዋን ለፍልፋ ተገፍታ በቃ በልጇ ተከፋች፣ በህብረተሰቡ ተገፋች። እንደ ህዝብ ነው የገፋናት እቺ ሴትዮ፣ አላዳመጥናትም። አሁን ደግሞ በመሞታ ላይ ደግሞ ትሳለቃላችሁ መታችሁ። ጥፋቷ ነው፣ ትሰድባት ነበር፣ ትደበድባት ነበር ትላለህ። ምን አገባህ አንተ በሰው ልጅ ምን አገባህ? ወልዳ አመጣ ያሳደግካ አይመስልም? ተንከባክሎ ያሳደገው ሰው እናንተ ምን አገብቷችሁ? አሁን ትሳለቃ ገብቶ ነው ወይ ችኩ ይላ የሚሏት እኮ ገብቶ ነው ግን የምታወራው ትላለች። ገብቶ ትላለች። ሚሊዮን ህዝብ ያውቃል።